ትልቁ ጀንጀስ ካይመንጎል ንጉሥ ፈሩቅ አገር ሄዶ ዘምቶ ሲመለስ ወደ ማታ ሲሆን ለመንሸራሸር ፈረስ ተቀምጦ ሄደ ወደ ዱር። አፋፍ ላፋፍ ሲር ተራራ እየዞረ ውሃ ጠማውና በጣም ተቸገረ። ግን ከወደስተኋላው ላደን የሚረዳ አስከትሎ ነበር ያሞራ ለማዳ። ምንጩን ግን አገኘው ደርቆ በቀስታ ውሃው ሲንቆረቆር ባንዳን ጠብታ። አሁንም ጀንጀስ ከወርዶ ከፈረሱ አንዲት የብር ዋንጫ አውጥቶ ተኪሱ ዋንጫውን ደቀነ። አሁንም አሞራ መልሶ አፈሰሰ። አሁንም ንጉሡ መልሶ ደቀነ። አሁንም አሞራ መልሶ አፈሰሰ። የዚህ ጊዜ ንጉሥ ቁጣው በጣም ባሰ። የጠቀምኩት መስሎት ወይም የማልማት ሊገለኝ አይደለ በውሃ ጥማት በእጅ አሳደግኩት ለማዳ አሞራ እንደምን ይሠራል እንዲህ ያለ ሥራ አለና ንጉሡ የውሃ ጥማቱ በጣም ቢያቃጥለው በሰይፍ አሞራውን መታና ገደለው። በሁለት እጆቹ ድንጋዩን ቢያነሳ ተጠቅሎ አገኘ አንድ የእባብ ሬሳ። ይኸው ተቆጥቼ ብሰነዝር እጄን ከሞት ያዳነኝን ገደልኩት ወዳጄን። በተቆጣ ጊዜ ሥራ ያለ ምርመራ ቸኩሎ በፍጥነት የሚሠራው ሥራ ሐዘንና ጸጸት ውዴት እንዲያፈራ ካለፈ በኋላ እንዳትናደዱ ቁጣ ሲያገኛችሁ ትዕግሥትን ውደዱ ይላል።